እንደዚህ ልታናግረኛችም እሺ ሰው የማል እንዴ ልገለኝ ነው እዚህ አንገትሽን በጥሽ ባጥረው የተፈጠረውን ነገር በሙሉ ታስረጭኛለሽ ይቅርታ ግን አንቺ ራስዎን ለገበያ የምታቀርብ ሴት ሆነሽ ነው የምትታይ ምን አስበህ ነው ሚላልን የድርጅቱ ፈራሚ ያደረካት ቆይ ይሄንን ገላ ሌላ ሰው አቅፎት እየተኛ ነው ብዬ ማሰብ በጣም ነው የከበደኝ እኔስ በሌላ ሰው መታቀፍ ፈልጎ ይመስላል ባንቺ ቸልተኝነት ምክንያት ወንድሜን ባጣ ያባቴን ቀንስ ነኝ በጥሴ ነው የምዘለዝልሽ እሺ ያምሻል እንዴ አንቺ አቦ ምን ሆነ ነው አቦ አይዞ ቀስ ብላርጎ ለህቲ ደው ከፈጆ አባት ሄሎ ባኪ ሳሚ አይደለም ወንድምሽ እዚህ አሞተ እየተንገዳገደ የኔ ማቲ እንደው አንቺን በቆምሽበት ትንገዳገጃለሽ እንዴ የኔ ወንድም እኔ ያለሁት በጣም ሩቅ ቦታ ነው ያላችሁበት ቦታ እስክደርስ ወንድሜ የሆነ ነገር ይሆንብኛል መንዳት ከቻልክ መኪናውን ይዘህ ካልሆነ ደግሞ ራይድ ጠርተህ እባክህን እኔ በምልክልህ አድራሻ ይዘው ትመጣለህ እሺ አድራሻዬን በቃ እዛ አካባቢ ስደርስ እደውልልሻለሁ እሺ በቃ እሺ
እንደዚህ አቸኩሽ ይጠራሽ? አስጠብቀኝ ፍቅር ይላል። በጣም ነው እሺ የምትናፍቀኝ። እኔም ያልኩ ግን ገብቶሃል? አዎ። ምን ያወራሽው አማርኛ አይደል? ሰምተኛል። ልሄድ ነው እያልኩ ነው። ወይ ሳትመጪ ነው እንደምትይ? የምሬን ነው ማለቴ ከሀገር ልወጣ ነው። የዛሬ ጭውሽ ደግሞ የሌለ ነው። እውነቴን ነው። ፕሮሰሱን በሙሉ ጨርሻለሁ። ቪዛዬንም በእጅ አስገብቻለሁ። እኔ እዚህ ሀገር ተወልጄ አድጌ መሞት እቅድ የለኝም። የልጅነት እንዴ ነበር። አሁን ግን በመጨረሻ ተሳካልኝ። አልገባኝም። ምን እያወራሽ ነው? ምን ማለት ነው? እሄዳለሁ ማለት ህልሜ መኖር አለብኝ። ያልነገርኩም ደግሞ ትቃወመኛለህ ብዬ ነው። ፕሮሰሱ አልቋል። ዛሬ ማታ አበራለሁ። ፍቅራችንስ? እኔስ ሚላን? ቆይ እኔ ምን ሆናል እንዴ? ለዘላለም እኮ አይደለም የምንለያየው። እኔም እዛ ሄጄ እንደተመቻቸልኝ ያንተን ፕሮሰስ ጀምራለሁ። ሚላንዬ ወይ ካቸው አትይጂ። ቆይ እዚህ የጎደለብሽ ነገር አለ? መጀመሪያ እዚህ ምን አለኝና ነው ምን ጎደልሽ የምትለኝ? ዛሬ ከማንም ለቃቅም የምታመጣው ቢሳቢስቲን ሳንቲም ለነገ ህይወታችን መስዋዕት የሚሆነን ይመስላል? ወጣቶች ነን፣ ማሰብ አለብን። እድሜ ልካችን እያከከ መኖር ያለብን አይመስለኝም። ካቸው እኔ የተፈጠርኩት ደሃ ሆኜ ለመኖር አይደለም። አንተም ሁለታችን ግን ምርጫችን ደሃ ሆነን እንድንኖር ያስገድደናል። በጣም ነው የምወደው፣ በጣም ነው የማፈቅረው። በእያንዳንዱ ሽርፍራፊ ሰከንድ በሙሉ አስብሃለሁ። ግን በቃ ልቤ ላይ እንደነገስኩ ትኖራለህ። ፕሮሰስ አልቆ እስክትመጣ ደግሞ እጠብቅሃለሁ። ግን አሁን እኔ መሄድ አለብኝ በቃ። ደስ ብሎኛል እባክህ። በቃ ደስ እንዳለ ነገር ሸኝኝ እባክህ። ዶክተሩ የትም ቦታ ሲሄድ አጠገቡ እንዳትለይ አላልኩሽም ነበር? እኔ ሲወጣ አላየሁትም። ሚላን ባልሽ እኮ ነው እንዴ? ያንቺ ፍቅርና እንክብካቤ ይፈልጋል። አንቺ ግን መስታወት ላይ አንዴ ከተገተርሽ ሰዓታቶች ነው የሚያልፉት። ሀና የምትናገሪው ነገር እያስተዋልሽ ተናገሪ። እንደ ሕፃን ልጅ የተቆጣሽ ነው። ብናገርሽስ ወንድሜ እንደሚያሞት ታውቂያለሽ። ስለዚህ ያንዳንዱ እንቅስቃሴ ላይ ትኩረት ማድረግ አለብሽ። ወይስ እሱ ደሙን ተፍቶ ባመጣው ገንዘብ እየተደላቀቁ መኖር ነው የሚያሳስብሽ? ሀና እኔ ሳናሳርፉኝ። እሺ ወንድሜ፣ እሺ መኝታ ቤት እናስገባው። መሆንሽን እያረጋግጥኩኝ። አሁን እኔ ሚላን መተንፈስ እያቃተኝ ነው። ታዲያ እኔ የምፈልገው እሱ ነው አይደል እንዴ? ስትንፋስሽን ማቋረጥና ሬሳሽን ከእግሬ ስር መጣል የምፈልገው። ካቸው እኔ ካቸው ማንም ሰው እንዳንቺ ቀልዶብኝ ያውቅ። ምን ያህል ከሰዓት ጋር እየተጫወትሽ እንደሆነ ማወቅ ያለብሽ ይመስለኛል። ካቸው ልቅቀኝ። የተፈጠረውን ነገር ላስረዳ። አሁን አንቺን የምንረዳበት ሰዓት አይደለም። አንቺን ማጥፋበት ሰዓት ነው። እሺ አንተ ባትኖር ነው ለባለቤት የሞቱ ህይወት ጨለማ ነበር የሚሆነው። በጣም ነው አመሰግናለሁ። በጣም አንቺ ግን ምን አይነት አስመሳይ ሰው ነሽ? ምን እያልሽ ነው ሀና? የወንድሜን ሞት በተስፋ እንደምትጠብቂው አውቃለሁ። ይሄ ልጅም ስላዳነው በልብሽ እንዴት እየረገምሽው እንዳለ በደንብ አውቃለሁ።
አሁን ግን ወንድሜን ያዳኑትን እጆች በማስመሰል እየሳምሻቸው ነው። ከኔ በላይ ለባለቤት የሚያስብለት ሰው ነው። እሱም እኔን ከማንም በላይ አስበልጦ ስለሚወደኝ ቀናት አንጨርጭሮች ሊሆን ይችላል እንደዚህ አፍላፊ የምትናገሪ እኮ። እኔ ነኝ ባንቺ ምቀና እንጂ አንቺ ከኔ ጋር ሌላ ምንም ችግር የለብሽም። አዎ ካንቺ ጋር ችግር የለብኝም። አሁንም ወደፊትም ካንቺ ጋር ችግር የለብኝም። ለአሁንም ሆነ ለወደፊቱ የወንድሜ ሚስት እንድትሆኚ ነው የምፈልገው። እውነተኛ ሚስት፣ ህመሙ የሚያምሽ፣ ሀዘኑ የሚያምሽ፣ ጭንቀቱ የሚያስጨንቅሽ እውነተኛ ሚስት ሁኚ። እንደዛ አይነት ሚስት መሆን ካልቻልሽ ደግሞ ተዩ። ትሰሚኛለሽ? ወንድሜ ጀርባ ላይ እንደ መዥገር ተጣብቀሽ ደሞ መንጠጥ አቁሚ እያልኩሽ ነው እምልሽ። ይገባሻል? በየደቂቃው እንዴት እንደምትናፍቂኝ ታውቂያለሽ አይደል? አውቃለሁ። የምትወጂው ነገር ነው። ከፈረንሳይ አንድ ጓደኛዬ ነው ያመጣልኝ። በጣም ነው የሚያምረው። በጣም ነው የማመሰግነው። Thank you. ቆይ ግን ምን ያህል የምትወደኝ? እኔ እንጃ ምን ያህል እንዴት ለምን እንደምወድሽ አላውቅም። በቃ ዝም ብዬ ነው የምወድሽ። አንተ ባትኖርልኝ ግን ምን ነበር የሚወጣኝ? የተፈጠርኩት እኮ ላንቺ ነው። ባለሽበት ሁሉ አለ። ደግሞ ከሁሉም የምወደው ይሄንን ቅብጠት። ወተን ምሳ እንብላ አይደል? ይቅርታ ዛሬ አልችልም። የማልሰርዘው የስራ ቀጠሮ አለብኝ። ባይሆን ሌላ ጊዜ በደንብ ትቀጭኛለሽ። እሺ? ወንድም አንተን እኮ ነው የማወራው። ሰው የማል እንዴ ልገለኝ ነው? እዚህ አንገትሽን በጥሼ ካልጥረው የተፈጠረውን ነገር በሙሉ ታስረጭኛለሽ። መጀመሪያ ልቀቀኝ። እሺ ያን ቀን አቅፈሽኝ ነበር የተሰነባበሽ። ከሰዓታት በኋላ ደግሞ ልትበሪ ነበር። አልተሳካም። አልገባኝ። ኢንቫይት ያደረገኝ ድርጅት ሀሳቡን ቀየረ። ቪዛዬን ቼክ አድርገው መብረር እንደማልችል ነገሩ። በሰዓቱ ማናቸውም የተፈጠረውን ነገር ሊያስረዱ ፈቃደኛ አልነበሩ። ሚላ ምንድን ነው የምትይኝ? አንቺ እኮ ለ2 ዓመት ሙሉ ዶላር ስትልክልኝ ነበር። ይሄ ነገር እንዴት ነው የምታብራሪኝ? ማት የሚሰራው ኢምፖርት ኤክስፖርት ላይ ነበር። ስለዚህ የዶላር ችግር አልነበረብኝም። ቆይ ካልተሳካ ለምን አልተመለሽ? እኔ እኮ ይሄ ሁሉ ጊዜ አንቺ ስጠብቅሽ ነበር። አንቺ ከጎኔ ባለመኖርሽ ራሴን ስረግም ነው የከረምኩት። እንዴት ብዬ ነው የምመለሰው? ቤተሰቦቼን በሙሉ ተሰናብቼ ነው የወጣሁት። ሁሉም ሰው ፊት ላይ ከእንባቸው ከሀዘናቸው ጀርባ ትልቅ እምነት ነበራቸው። በእኔ ላይ በጣም ትልቅ ተስፋ ነበራቸው። ታዲያ እንዴት ብዬ አንገታቸውን ላስደፋ? እንዴት ብዬ ቅስማቸውን ልስበር? ለዛም ነው 2 ዓመት ሙሉ ተሸሽጌ ይኖርኩት። ቃላችንስ ፍቅራችንስ? ምርጫ አልነበረኝም። ከልጅነት ጀምሮ አንድ ህልም ነበረኝ። እሱም ከሀገር ወጥቶ ጥሩ ህይወት መኖር ነበር። በአጋጣሚ ከሀገር መውጣት አልቻልኩም፣ ግን ጥሩ ህይወት እየኖርኩ ነው። ራስሽን፣ ቤተሰብሽን፣ እኔም ፍቅርሽን ጥለሽ ነው ጥሩ ህይወት እየኖርኩ ነው የምትይ? እኔ አልካድኳችሁም። በ2 ዓመት ውስጥ አንድ ሚሊዮን ቢሆን ጠፍቼ ባህል አቅም በየቀኑ ነበር ምደውልልህ፣ በየጊዜው ነበር ገንዘብ ምልክልህ። ምክንያቱም በጣም ነው የምትናፍቀኝ። እኔ እዚህ ምድር ላይ እኔ እንዳንተ ማፈቅረው ሌላ ሰው የለም። እዚሁ ነበርሽ፣ እዚሁ ነበርኩኝ። ሁለታችንም አንድ ሀገር ውስጥ ነበር። ይሄ ሁሉ ጊዜ ስንኖር አንድም ቀን ከኔ ተለይተሽ ያሳለፍሽው ጊዜ አልነበረም። አሁን ግን 2 ዓመት ሙሉ እዚህ ከተማ ውስጥ ስታሳልፊ ለአንድም ቀን አይቼሽ አላውቅም። እና አሁን ምን ትይኛለሽ? በጣም አፈቅርሃለሁ። ቆይ አንቺ ምን አይነት ሰው ነሽ? አንቺ እኮ ባለ ትዳር ነሽ። አዎ ለፍቅራችን ስል ለወደፊት ህይወታችን ስል ነው ያገባሁት። ለፍቅራችን ስትይ ነው ያገባሽው? ለፍቅራችን ስትይ ነው የሌላ ሰው ጋር ያገባሽው? አዎ ለፍቅራችን ስል ነው። አንተ እኔን በጥፊ መታኝ። ብገልሽ ደስ ይለኛል። እንዴት ነው ቆይ ለአንተ ስል ነው ያገባሁት የምትይ? ምክንያቱም ማቲ በቅርቡ ይሞታል።
አቤት። ከሀገሬ ከቤተሰቦቼ ከጓደኞቼ መለየት ቢከፋኝ ወደ ኤርፖርት ስገባ ግን በፍጹም ደስታ ነበር። ግን ከደቂቃ በኋላ ስወጣ ልቤ ተሰብሮ አንገቴን ደፍቼ ነው የወጣሁት። ግን ልክ እንደወጣሁ የሆነ ሰውዬ የመኪናውን ጋቢና በር መዝጋት ተቸግሮ ሲንገዳገድ አየሁት። ከዛም አጠገቡ ሴት ወድቆ ነበር። እሱም እንደምንም ብሎ ራሱን አረጋግቶ እንድረዳውና ሆስፒታል እንደወስዶ ጠይቀኝ። እኔም በዛ ሰዓት አዝኜለት ይሁን መሄድበት ቦታ ስላልነበረኝ አላውቅም፣ እሱ ወዳለኝ ሆስፒታል ይዤ ሄድኩ። ዶክተሩ በህይወት ለመኖር ትንሽ ጊዜ እንደቀረው ሲነግረው በአጋጣሚ ሰማሁ እና ያኔም ሀና በሆነ ምክንያት ከከተማ ወጥታ ነበር። እሱን የመንከባከብ እድሉን አገኘው፣ ተጠቀምኩ። እሱም እንደሚወደኝና ሊያገባኝ እንደሚፈልግ ነገረኝ። በቃ የመጨረሻውን አውቃለሁ፣ አትንገሪ። ግን ይሄ ሁሉ ነገር ለምንድን ነው ያደረግሽው? ካቸው አስብ እንጂ ይህ ሰውዬ ከትንሽ ጊዜ በኋላ ይሞታል። አስብ እኔ እናንተ ከዛ በኋላ ምን አይነት ህይወት ሊኖረን እንደሚችል። ቆይ ባይሞትስ? አንቄ እገለዋለሁ። አንቺ ሚላን ጆሮሽ ላይ ነው የተኛሽው? ወይ አንቺ አናገርሽኝ? ልብሽን። ቆይ ግን ማን ነው እንደዚህ የሚሰርቀው? ሀሳቡ እኮ ነው። አንቺ ደግሞ ምን ሀሳብ አለብሽ? ምናልባት ሊያሳስብሽ የሚችለው እንዴት ልቀባ ከቦርሴና ከከንፈሬ ጋር ምን አይነት ነገር ማች ቢያደርግ የሚለውን ነገር ቢያሳስብሽ ነው። ቆይ ሀና እኔ እንዴት ነው የምታስቢኝ? እንደምንም ነው ማስብሽ። እውነቱን ለመናገር በጣም ሞክሬያለሁ ከዚህ የተሻለ ለማሰብ፣ ግን እንደዛ አድርጌ ላስብሽ አልችልም። ይቅርታ ግን አንቺ ራሷን ለገበያ የምታቀርብ ሴት ሆነሽ ነው የምትታይ። ሀና ምን ነው ልትመጪ ነው? ድሮንም የወንድሜ ምግብ አሳብጦሽ። እሺ ምን ፈለግሽ? ማቲ ስልኩን እዚህ ረስቶት ነው ሄደው። ስልኩን ሀና አስታውሽ፣ መቼም ቢሆን የተናገርሽውን አረሳልሽ። ይሄ ነገር መቼ ነው የሚያበቃው? ኪኒን መቃም ታክቶኛል። በህይወት እንድትቆይልኝ የግድ መድኃኒትን እየተከታተልከው መውሰድ አለብህ ማቲ። ሜላን እንደሆነች መቼም አታስታውሰም። ሀና ስለዚህች ልጅ ስታወሪ ምረጭ። ሚስቴ እኮ ናት። ለዚያም እኮ ነው እንደዚህ ማውራት። እሺ እሱን ተይው። ያንን ልጅ እራት ብንጋብዘው ደስ ይለኛል። ማን ካቸውና እንዴት ስሙን ማቲ ስናስገባው ልንሸኝ ወጥቼ ነበርና በዛ ጠየቅኩት። ባሌን አድነውልኛል። አዎ አንቺ ማድረግ የነበረብሽን ያደረገልሽ። አዎ ትንሽ ቆየ መሰለኝ። አረ በጣም አሪፍ ጊዜ ነው የመጣው። እሺ ዛሬ የሆነ ቦታ ይቻላል ነበር ማለት የት? አይ ወይ ተሳስቼ ይሆናል። አዎ ተሳስተሽ ይሆናል። በቀደም በጣም ደንግጬ ስለነበር በቅጡ ሳላመሰግንን ሄድከው። ወንድሜ አንተን በማግኘቱ በጣም እድለኛ ነው። አጋጣሚ ነው እባክሽ። አይ ይሄ ያንተ ደግነት ነው። ይሄ ያንተ ጠንካራ ጎን ነው። ብታውቀው አይከፋም። ይሄ ደግሞ ለወደፊትም እንድትቀጥልበት ያግዛል። እሺ አመሰግናለሁ። እና አሁን እንግባ ወይስ የራት ግብዣውን በምስጋና ብቻ አድርገሽ ልሽኝ? ይቅርታ በጣም በወሬ አስኮ አይደል? ወንድሜን በጣም ነው የምወደው። በዚህ ዓለም ላይ ብቸኛ ያለኝ ሰው እሱ ብቻ እና እሺ እሺ ይቅርታ ወንድሜ፣ ቴንኪው ለማለት ትንሽ አረፈድን መሰለኝ። አረ ብራዘር ይጣጣ የለም። መቼም ያን ቀን ፕሮግራምን ያበላሽውብህ። እኔ ፕሮግራም ምናምን እኮ አላውቅም። አልገባኝም። እንዴት ፕሮግራም? ይኸውልሽ እህቴ፣ እኔ ዝም ብዬ ነው የምኖረው። ደግሞ የምን ጭንቀት? ይህንን ህይወት ኖሬውም ተጨንቄውም አልችልም። እኔ እንደዛ ነው የምኖረው። መጥፎ ፍልስፍና አይደለም፣
ግን በድጋሚ አመሰግናለሁ ለማለት እወዳለሁ። ተጫወት እንጂ። እሺ እጫወታለሁ። ሚላን አንድም ጊዜ ባሏ ከአደጋ በመትረፉ ስታመሰግንህ አልሰማውም። እኔ አይ ያን ያላስፈላጊ አይደለም፣ ግን ካጠገቡ ባጠፉ መልካም ነው። እቺ አስመሳይ ነች ያሳሳተችኝ። እንደምታስብለትና እንደምትቆረቆረለት እያስመሰለች እንጂ እኔ ለወንድሜ መሆን አላቃተኝም። እሱ ነገ አንድ ነገር ቢሆን እሷ እንደፈለገች አማርጣ መግባት ትችላለች። ለኔ ግን አንድ ያለኝ ወንድሜ ነው። ቆይ አንቺ ከኔ ጋር ችግርሽ ምንድነው? ምን እያደረክ ነው? ራስሽን ሽጥሽ እና በዚህ ሰዓት አሁን ምን ቅድም ያደረግሽውን ረሳሽው? ሚላን እስኪ አንዴ ፎቶ ይዘሽ ነይ። እንዲሁ ትፈልጊ ይላል። እስኪ ነው ተጠብቀዋለሁ። እስከዛ ግን እንከባከበዋለሁ። ይሄንን ገና ሌላ ሰው አቅፎት እየተኛ ነው ብዬ ማሰብ በጣም ነው የከበደኝ። እኔስ በሌላ ሰው መታቀፍ ፈልጎ ይመስላል። አንቺ ቆይ እየኖርሽ ያለሽ ህይወት እኮ ነው። ስጋዬ ነው እንጂ ልቤም መንፈሴም ያለው አንተ ጋር ነው። ቆይ ይሄ ነገር መቼ ነው የሚያበቃው? ሲሞት ይኸውልሽ እኔ ትዕግስት አጥቻለሁ። ቆይ ባታገኝ ትጠብቀኛል ነበር። ግን አጠገቤ ሆነሽ ላቅፍሽ እንደማልችል ሳስብ በጣም ትናፍቅኛለሽ። ትንሽ ጊዜ ብቻ ታገሰኝ። ስሚ ግን ልጁ የዋህ ነገር ነው፣ ንጹህ ልብ ያለው ነው የሚመስለው። ልክ ነህ፣ ንጹህ ሰው ነው። ግን እኔ አይደለሁም መጋለው፣ በሽታው ነው። የተፈጥሮ ጥሪ ደግሞ ልናስቆም አንችልም። መቼም እሱ ትቱት በሚሄደው ነገር እኛ በእንዝናና ምንድን ነው ክፋቱ? አላውቅም። አሁን ከዚህ ጥፋ። ዝም ብዬ ትቼሽ ልሄድ አልችልም። ፍቅር እሺ በለኝና ሂድ። አልችልም። አይኔን ልጨፍን አልችልም። በጭራሽ የሰላም እንቅልፍ ልተኛ አልችልም። ስንት ጊዜ ስጠብቀ የነበረው ነገር እያበላሸብኝ ነው። ካቸው ወይ ነው ወደ በቃ ሰምቶናል ማለት ነው። ይኸውልሽ አንድ ነገር ለማድረግ ቢሞክር ቱቦም ብዬ ነው ዘጋሽ። ይቅርታ። ምን ያስደስትህ እንደሚችል አላውቅም። ጀስት ስላዳንከኝና ስለረዳኸኝ ብቻ ሳይሆን ቴንኪው ለማለት ያህል ብቻ። ግን እኮ አስፈላጊ አልነበረ። ግድ የለም ውሰደው፣ አታሳፍረኝ። እሺ ይመሽ። አነጋገሩ ጥሩ አይደለም፣ አለባበሱም ፎርማል አይደለም። አረ ግን ልቡ ንጹህ ነው። እጅ ላይ እኮ ውድ ሰዓትና ስልክ ነበር፣ መኪና ውስጥ ብዙ ገንዘብ ነበር። እኔ እኮ ራሴን አለቅም ነበር። ያንን ሁሉ ጥቅጥቅ አድርጎ ይዞ መሄድ ይችል ነበር፣ ግን አላደረገውም። ልክ ነህ። እኔ እኮ ስለረዳኝና ስላገዘኝ ሳይሆን ስለ መልካምነቱ ቃላት ያጥረኛል። አንተ እኮ ንጹህ ሰው ነህ። ፈጣሪ በየሄድክበት ሁሉ ይጠብቃል። እኔ መኖር የምፈልገው ያንቺን ሞባይሎች እያዩ ለማርጀት ነው። እሱ እውነተኛ በግ ነው፣ እኛ ደግሞ ተክሎች ጥፍራችንን አሹለን ልንቦጫጭቆ ተዘጋጅተናል። እሱ ግን አሁንም ለኛ ለስላሳ ነው። አይ ሚላን ምኞቷ ጸዴ ነበር። እንደዚህ አይነት ያበደ ህይወትን ከሩቅ ሆና ነበር ስትሾፍ ነበር። ዛሬ ግን እዛ ምቾት ውስጥ እየዋኘችበት ነው። ልጁ ግን የሌለ ምስኪን ነው። ቤት ነው ቤተሰቦቻችን ያበረሱን ቤት። ከየትም የመጣው ስደተኛ አይደለም። እንደዚህ አገናጭ
አልገላመጥኩሽም። ወንድሜ የት ነው? እኔ እንጃ። ምን ማለት ነው? እኔ እንጃ። ቆይ አንቺ ስራሽ ምንድነው? ምንድነው? የኔ ስራ ሞግዚትነት ነው እንደሚመስልሽ? ሳያገባሽ በፊት ግን ከሞግዚትም በላይ ነበርሽ። አጠገቡ ሆነሽ ስትቅለሰለሽ ነበር። ሀና፣ እኔ ክብር ያለኝ ሰው ነኝ። እንደዚህ ልታናገረኝ አትችይም። እሺ? እንደዚህ ተናገረችኝ የምትይ ከሆነ ቤቱን ለቀሽ ውጪ። ለራሷ ክብር እንዳላትም አሳይ። ቤት እኮ የኔም ነው። አቤት! አሁን እኔ የማቲ ሚስት ነኝ፣ ያንቺ ጋር አይደለሁም። እሺ? እኮ ይሄ ነበር ማንነት? ይሄ ነበረ ፍላጎትሽ? ይቅርታ፣ እኔ ነው ራስሽ ማስተናገድ ካለብሽ ራስሽ አስተናግጂ። በአንቺ ቸልተኝነት ምክንያት ወንድሜን ባጣው የአባቴን ቀንስተኝ በጥፊ ነው የምዘለዝልሽ። እሺ? ያምሻል እንዴ አንቺ? ወይ ናቲ፣ ለኔም ለእህትም እረፍት እንደምታረቅ ቃል ገብታል ነበር። አዎ። ታዲያ ለምንድን ነው ራስ ላይ ጫና የምታበዛው? እንደውም ጫናዎችን ሁሉ እያቃለልኩ ነው። እንዴ አሁንም እኮ ከወረቀቶች ጋር ነህ። ይሄ ወረቀት አይደለም። ታዲያ ምንድን ነው? አደራ። የምን አደራ? የቢዝነሳችንን እድገት የምናስቀጥልበት አደራ። ለማን ልሰጠው ነው? ለማን እሰጠዋለሁ? ለምተማመንበት ነው። ኧረ አገኘ ጥሩ ሰው። እኔ እኮ ሰው አጥቼ አላውቅም። እህቴ ከዚህ በፊት በስራ ከመወጠሯ በፊት ሁልጊዜም ከጎኔ የምትቆመው እሷ ነበረች። ምንም ያህል ዋጋ ልትከፍልልኝ ጎኔ የምትቆመው እሷ ነበረች። አሁንስ? አንቺ ህልሜን የምትረጂኝ፣ እቅዴን የምታሳኪልኝ አንቺ። እውነት? እስከ 5 ሚሊዮን ብር ድረስ ያሉ ክፍያዎችን በራስሽ ማንቀሳቀስ ትችያለሽ። ምን ሆነሽ ነው የምታለቅሽው? ማቲዬ፣ እኔ ከእንትን ያህል ራሴን አላምነው። ቆይ ግን ምን ያህል ብትወደኝ ነው? ስራዬንም ጫናዬንም ኃላፊነቴንም በሙሉ አስተላልፌልሻለሁ። ምንም ችግር የለውም ማቲዬ፣ ሁሉም ነገር እንካፈላለሁ። ፍቅርህን፣ ሀዘንህን፣ ደስታህን፣ ሁሉም ነገር እንካፈላለሁ ማቲዬ። ሞተን እንኳን ለሞት ዝግጁ ነኝ። ቆይ አንተ ምን አይነት ጅል ነህ? እንዴት እንደዚህ አይነት ስህተት ትሰራለህ? ሀና፣ ድምፅሽን ቀንሽ፣ እኔ እሰማሻለሁ። ብትሰማኝ ኖሮማ እንደዚህ አትጃጃልም ነበረ። እሺ፣ መጀመሪያ አረፍ። ለምንድን ነው ስሜታዊ የምትሆኚው? ማቲ አብደሃል። አሁን ያገኘው ብዙ ውሃ ብዙ ቡና ጠጥቼ ከተረጋጋሁኝ በኋላ ነው። ለዛም ነው በስነ ስርዓት ቁጭ ብዬ ላናግር እየሞከርኩ ያለሁት። ባይሆን ወንድሜ ምን ሆንክብኝ? ትንሽ ድምፅሽን ቀንሺ። እሺ፣ ግን እኮ በጣም ነው ያናደድከኝ። ምን አደረኩ? ምን አስበህ ነው የሚላለን የድርጅቱ ፈራሚ ያደረካት? ቆይ ይሄን ያስጮሽ? ጉድህን ገና አላወቅም። የምን ጉድ? በመቶ ሺዎች የሚቆጠሩ ብር ከአካውንት ውስጥ ወጥቷል ማቲ። ምን? ደህና ነህ ማቲ? ገንዘብ ለማን ያስተላለፍሽው? ህጉን ተከትዬ እኮ ነው ያደረኩት። የምን ህግ? ለእርዳታ ድርጅት ነው ያዋልኩት ብሩን ሁሉ። እንደዛ ነው? እኔ እኮ ምን ያህል ባንተ መንገድ እንደሚል ላሳይ ብዬ እኮ። አይደለም ቀድመሽ አልነገርሽኝ? ማወቅ የለብኝም? እኔማ ሰርፕራይዝ ላደርግ ነበር። ምን ያህል ባንተ መንገድ እንደሚል እኮ ላሳይክ ብዬ ነው፣ ግን አስደነገጥከኝ። እሺ እኔማ ይሄም ቀድሞ ማድረገው ነገር ነበር እኮ። እኔ ፍቅር ይቅርታ። ባለማወቅ ነው። መቼ? አሁን? እሺ 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 በቃ መጣ። ምንድን ነው? ሩዶልፍ ኤርፖርት አዲስ አበባ ገብቷል። ኤርፖርት እየጠበቁ ነው። እመጣለሁ። እሺ
ሄሎ የኔ ፍቅር ለሞትብክ ነው። በጣም ናፍቀኸኛል። ማታው እንደወጣው እኔ ምልክን የድርጅቱ ነገር እንደተጠበቀ ነው አይደል? አያሳስብም። ለሰውዬው የሚሰጠው ተሰጥቷ ለድርጅቱ የተወሰነ ነበር። በጣም ጨንቆኝ ነበር ታውቃለህ። ወይ ገባ ነው ሰው መጣው። አንቺ ዳርተሽ ይሄን ያህል በቆይቶ ነው መስልሻል? ቆይ ተረጋጋ እንዴ። ከመጣ ይገላልሽ። ትሰሚኛለሽ? አንቺን ካቀፍኩ በኋላ ብሞት ምን አገባኝ? እኔም እኮ ዛሬ አብሬ ብቀበል በጣም ደስ የሚለኝ፣ ግን መጀመሪያ ተረጋጋ በቃ።